ትንሽ ወደ ኋላ አሁንም እያለው ነው። ሪላክስ ቫይድማት ቪድሜት ቪዳሜት ካፕካት የ60 ዓመት እድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት በ5 ዓመት እስራት መቀጣቱ ተሰምቷል። እንደኔ ዶሮ ቁሌት ሲያቅላላ በወይን ማቅላላት የሚወደው እኔ ከውሃ ይልቅ መመክረው እና የሚጣፍጥልኝ በወይን ሳቅላላ ነው ማለት ነውና ዳን ሊንክደን ላንድደን አረፋዘርዬ በቀረጻ መሃል ይላል ባይስ አይተኸዋል? ቆይማ ግን አልተረጋጋም እኮ መጀመሪያ ሰውየው ሲጀምር አልተረጋጋም። ምንድነው ተፈጥሮ ነው ለነገር ሁላችንም እንደምናውቀው ተፈጥሮ ነው። ነገር ግን ይሄን ቪዲዮ ካየው በኋላ ኮሜንት ላይ የተጻፉ ኮሜንቶችን አሁን ቀስ ብዬ አነብላቸዋለሁ። ወይኔ ምስኪን እኮ ነው ሲያሳዝን። ቁጭ ብድግ ይሰራል ምን ይላል ምን የማያደርገው ነገር አለ። ለማንኛውም ኮሜንት እናንብብ እስቲ እዚህ ላይ እንደዚህ ጥርሴን ነክሼ 1 ወር ብሰራ ከዚህ ሀገር ወጣ ነበር 498 ላይ ካለው አንቆን ያጠፋው 454 ከቪዲዮ ሲጀምር ዩት ባይስን አይቼን ያልቻልኩም ይላል 144 ጥርሱን ነክሶ ነው የዘጋው ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የሰሞኑ የሶሻል ሚዲያ መነጋገሪያ የሆኑ ቪዲዮዎች እንግዲህ ሰብሰብ አድርጌያለሁ። እስካሁን እንጫወታለን። እንዲሁም ደግሞ ቁም ነገር የሚያስጨበጠን ቪዲዮ ሲገኝ ቁም ነገር እየጨበጠን እየተሳሳቀን እያደረገን ለሚቀጥሉት ዓመታት እንደምንቆይ ተነጋግረናል። ብቻ ለማንኛውም ምንም ሰብስክራይብ ምናምን የሚለው ነገር እየሄድ አይደለም። በእርግጥ አዲስ ቻናል ነው። ያንኛው ቻናል እንግዲህ ስለተዘጋ ስለዛ ነገር ቪዲዮ ሰርቻለሁ። አይታችሁታል ብዬ አስባለሁ። ለማንኛውም ወሬ አላብዛባችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ያው ብዙ ሰዎች ጋር እንዲዳረስ ላይክ በማድረግ ሲገዙኝ ላችሁ ፈልጋለሁ። ወደ ዛሬው ቪዲዮአችን እንለፍ። ፋዘሪን ሰብስቦ ምን ያደርጉት ይሆን? ሰምፓቸት ይሄ መጀመሪያ ሳትጀምሩ በፊት ሽጋዴሞች ሰምፓ ሰምፓችን አሬ ማንበብማ ይችላሉ ልጆቹ ያደናገሯቸው ስለሆነ እንጂ ስናፕቻት እሺ ኢንስታግራምስ ምን ሊባል ይሆን? ቪያፐር ቻት ኮፐት ዋትስአፕ የቻትጂፒቲ ይለያል። እሺ ቻትጌፕት ተባለ የታባቱንስ እንደዚህ ነው እንጂ ቻትጂፒቲ ዋትስአፕ አንበሳ ቻትጂፒቲ ልቅንስ በትክክል ተብለዋል ከሌሎቹ አንፃር። ኤክሰንደር ቫይድማት ቪዳሜት ካፕካት አረ ፋዘርዬ እንዴት ነው የሚያፍታቱት? ይመቾት። እሺ ካፕካት አንደኛውማ ጭራሽ አልቻለችም ወደቀች እኮ። ተጫወታችሁብኛል። ትዊተር ክሮሜ ተብሎ ተነበበ። በቃ በሳቅ እኮ ተረተራቸው። ሽንት የመጣ ፋዘርዬ መቾት በቃ በሳቅ እኮ ተረተራቸው። እውነት እነሱ ለማሳቅ ብሎ ነው። አረ ፋዘርዬ ከነሱ አልፎኛን ማፍታት ሆነ። እሺ ወደ ቀጣይ እንለፍ። የሆነ ቻሌንጅ ላጫውተው በየዙሩ 50 ብራል ይስማማል? አሬ ይመቸኛል ብራዘር። አማን ወደ ቻሌንጁን ጀምራ። አይ ምንም አይልም። ኦኬ ኩሻፕ ሊያሰራው ነው ደግሞ
አምስት ብቻ አምስትማ በደንብ ነው የሚሰራው እንጂ 1 እንቁጠርለት 2 3 4 5 6 የታባቱ 6 ሰራ። ወይኔ ተጫወተብህ በቃ። እሺ እግርህን ወደ ኋላ ትንሽ አድርግ። ትንሽ ወደ ኋላ አሁንም እያለው ነው። ረላሽ እንደው ምንድነው? ረላሽ አንተ ፊቱን አላበላሸውም እንዴ? በእንደዚህ አይነት ቀልድ አሁን ፊቱ ቆርቆሮ ነው። ምን ይታወቃል የሚሆነው ነገር። እንደዚህ አይነት ጅላሶች ማረፍ። አሁን ይሄ ሰፈር ጓደኛው ነው የሚሆነው። እንደዚህ ቀለደበት ለ50 ብር ብሎ። እሺ ይሁንላቸው። ኦኬ ፋዘርዬ በፓርቲው ተመልሶልናል፣ በዘፋኞች ስም ማለት ነው። ኬንድሪክ ሌመር part 2 for funny videos. No, it's enough for me. No. Strange. ስፖቲፋይ አንበሳ አግኝተውታል። ሜሴንጀር ሊንክደን ላንድደን። ኧረ ፋዘርዬ ሊንክደን ላንድደን አላሉትም እንዴ? ሊንክዳይን ነው። ሊንክደን LinkedIn, Nuggets, Apple, PayPal አንበሳ አግኝተውታል። ፋዘር አሁን እያገኙ ነው። Starbucks ምንም አይልም። Is it good? Vampire Dickers. What do you mean, please? እንዴ ፋዘርዬ ግን ምንድነው ሙድ እየያዙ ነው? እንግሊዘኛ ምናምን እኮ እየተናገሩ ነው። ስለዚህ መናገር ከብዷቸው ሳይሆን ማለት ለማዝናናት እንደሆነ እኮ መጀመሪያ። እሺ ለማንኛውም ቫምፒር ዲከርስ ቺዝ ካት ማይክሮሶፍት ኢንዳሪክ ላምበር ኢንድሪክ ላምበር ካኪምበ ኩኩምበ ይቺ ጫና ያለች ነች። ካሲምቤክ ነው። ይቺ ቀይ የያዘችውማ ጭራሽ አልቻለችም እኮ በቃ ልፈነዳ እኮ ነው። ስትሮቤከሪ እንዴት ነው ግን ደስ የሚሉት? የምሬን እኮ እምላቸው። ብዙዎቻችን እኮ ለቤተሰቦቻችን አሁን ጊዜ እየሰጠናቸው አይደለም። እውነት ለመነጋገር ከሆነ ቢያንስ እነሱ አንደኛ ነገር ሶሻል ሚዲያ ላይ ኮንቴንት ፈጠሩ፣ ሁለተኛ ነገር ደግሞ በቃ ቤት ያላቸውን ነገር በዚህ መልኩ በቃ ደስ ሲሉ። የምር አሁን ብዙዎቻችን ማድረግ ያለብን ነገር ቢኖር ለቤተሰቦቻችን ጊዜ መስጠት። እሰቡት እስቲ ማንኛውም ሰው አሁን እኮ በዚህ ሰዓት ስራ ሊኖራችሁ ይችላል፣ ወይም ተማሪ ልትሆኑ ትችላላችሁ። ቤተሰቦቻችሁን ባለቻችሁ ሰዓት ለ2 ሰዓት ይቅርና ለ1 ሰዓት ይቅርና ለ30 ደቂቃ ምናልባት እንደዚህ ቁጭ ብላችሁ ብትነጋገሩ ብትወያዩ ስላለው ነገር ብታረጉ ቢያንስ ትዝታ የሚባለው ነገር ጥላችሁ ታርፋላችሁ። ማለት የእናንተ እድሜ ገና ነው። የነ ፋዘር የነ ማዘር እድሜ ደግሞ እንደምታውቁት ነውና እንደሳቸው ነውና እባካችሁ እስቲ ለወላጆቻችን ሁሌም በየትኛው ሰዓት ቢሆን ጊዜ እንስጣቸው። ከሆነ ሰዓት በኋላ እንግዲህ ቁጭት ምናምን የሚባለው ነገር ይመጣል። የምሬን ነው የምላችሁ። እና ይሄን ቪዲዮ በዋነኝነት እናንተ ጋር ያመጣሁበት ምክንያት ለፋሚሊዎቻችን ጊዜ እየሰጠናቸው አይደለም። ኢቭን ራሱ እኮ በቃ ስልካችን ይበልጥብናል እንጂ እዛ ጋር አሁን ፋዘር ቁጭ ብሎ ወደ ስልክ ሂዶ ለመጎርጎርና ሌሎች ነገር ሶሻል ሚዲያ ለመጠቀም ጊዜያችንን እናባክናለን አይደለ? ጊዜያችንን የምንሰጠው ለዛ ነው እንጂ እውነት አባት ወይንም እናት እዛ ቁጭ ብሎ የሆነ
በቁም ነገር አውርተናቸው አናውቅም። እንደውም አንዳንድ አባት እናቶች እንደውም እኮ እንትን ይላሉ ይሄን ስልክ ወደዛ ጣልና ጊዜ ስጠኝ ራሱ አፍ አውጥተው እየተናገሩ ባሉበት ሰዓት የምሬን ነው የምላችሁ። እስቲ እንደነዚህ ቤተሰቦች እንሆንና ስለተመቹኝ ነው ወደ እናንተ ያመጣሁት። በቀረጻ መሀል ይላል ባኢስ አይተኸዋል? ቆይማ ግን አልተረጋጋም እኮ መጀመሪያ ሰውየው ሲጀምር አልተረጋጋም። ምንድነው ተፈጥሮ ነው ለነገር ሁላችንም እንደምናውቀው ተፈጥሮ ነው። ነገር ግን ይሄን ቪዲዮ ካየው በኋላ ኮሜንት ላይ የተጻፉ ኮሜንቶችን አሁን ቀስ ብዬ አነብላችኋለሁ። እዩ ወይኔ ምስኪን እኮ ነው ሲያሳዝን። ቁጭ ብድግ ይሰራል ምን ይላል ምን የማያደርገው ነገር አለ። ለማንኛውም ኮሜንት እናንብብ እስቲ እዚህ ላይ እንደዚህ ጥርሴን ነክሼ 1 ወር ብሰራ ከዚህ ሀገር ወጣ ነበር 498 ላይ ካለው አንቆኔ ያጠፋው 454 ቪዲዮ ሲጀምር ዩት ባይስን አይቼ እኔ አልቻልኩም ይላል 144 ጥርሱን ነክሶ ነው የዘጋው 790 እንብየው አንድ ጎረስኩልህ አልፈልግም ጅሎች እኔ ጉዲ ፈላስ ደነገጦች ቤቢ አስተካክል ነው ይሄንን ወንዱን እንጂ አሁንማ ወንዱን እየተባልክ ነው አንተ አይገባም እንዴ ለማረሰውት እኔ መቆንጠጥ እፈራለሁ ቢሆን መቆንጠጥ አልፈልግም ሩት የማናት አንተ የማናት ቀበጥ ያለች ልጅ የታባታ እንደዚህ አርጊላት እንጂ ታይም ይባል ነገር እኮ በቃ ጊዜ አጣጣምሻና ቀይለኔ እንደዚህ አይነት ፍቅር አልተሰጠኝም ነው ወይንስ ደግሞ የቅናት መንፈስ ነው እንደዚህ ያስነፋረቀሽ? እንደዚህ ቅብጥብጥ ያሉ ማን እንጃ እንዴት ነው የሚሆነው? ይሆናል ብላችሁ ነው? አይሆንም። ትንሽማ መጠጥ ማለት አለባችሁ። አረላሽ አልሳ አሬ እዚህ ደግሞ ተለየ እዛው ተለውጦ አልመጣም እንዴ አንተ ምንድነው የምትለው? አንተ ስትሄድማ ጥቁሩን ሃል ብላ እንዳሸመጠጠ እንጂ ሌላው እንኳን ችግር አልነበረው። ሲኒማ ቤት ይላል ወይኔ ቅጣ ፊልሙን እንዳላይ እየረበሻችሁኝ ነው። እኛም ምን አሰማ ዝም ብላ ታይ እየረበሻችሁኝ ነው። እሷን የነካ መስሎ እኮ የኔን ትከሻ ነው እያከረከ ያንተ ነው እንዴ? እኔ እኮ ምን ሆነ የሻከረብኝ እላለሁ። ይቅርታ በቃ አንረብሽ። ወይኔ በቃ ሙዱን እኮ ጮረውት። አንተም ማን ሲንግል ሆነ ግባ አለ ሲጀመር እና እየታየ ያለው ፊልም ደግሞ ምንድነው የሚለው ነገር እዛም ላይ ማተር ስለሚያደርግ ማለት ነው። ለሲንግል የሚሆነው ወይስ ለካፕል የሚሆነው? ለካፕል ነው ወይ የሚሆነው ነገር ባለማወቅ ብቻ አመተ እንግዲህ ይሄን ሁላ ነገር ተሰራ። እሺ ፊልሙን ለማየት ነው ለመስማት የመጣችሁት? ለመስማት። እኔ ደግሞ ለማየት ነው የመጣሁት። እባካችሁ ልይበት። ጠበቃ አቤት። የሚያረጉትን ተመልከተ። ፊልም እንዳላይ እየረበሹኝ ነው። ስነ ስርዓት ያዙ። እውነቱን ነው። ስነ ስርዓት ያዙ። አንተን ነው ብቸኛ ነህና ሰው ሲፋቀር ማየት አልፈልግም ማለት ራስ ወዳድነት ነው። ይፋቀሩ። ይሄ ግን ፊልም ቤት ነው። ፊልም የለበት። ለአንድ ፊልም በቆረጥከው ትኬት 2 ፊልም እያየ ነው። አክሽንና ሮማንስ አርፈ ፊልም ረላሽ በእርግጥ አሁን የሚታየው ፊልም አክሽን ስለሆነ እነሱም እንደዚህ አይነት ሙዶቹን ያራምዱም ነበር። ያው የሚታየው ፊልም የላቪንግ ምናምን ስለሆነ ነው እንጂ ለማንኛውም እንደዚህ አይነት ፊልም ሲታይ ብቻችሁን የምገቡ ሰዎች እንዴት ናችሁ? ደህና ናችሁ? እዴ ይሄንን ልብስ ስታዩት እስቲ ምን ትዝ አላችሁ? የድሮ የነማዘር ምናምን እንትን ትዝ አላላችሁም? ዳንቴል የሚባለው ነገር ማለት ነው። ራሱ ነው እኮ በቃ የታባቱንስ በእንደዚህ በአዲስ አበባ ጎዳናዎች ላይ እንደዚህ ነው እንጂ በቃ ራሱ የበፊቱ ዳንቴል እኮ ነው። እሺ የመሶብ ዳንቴልሽ ተገኝቷል ወይ ሀሰጣሽ ነው? እስቲ ለማንኛውም ኮሜንት ነይ እስቲ እዚህ ላይ አሁንም ዳቦ እየሸፈነ ነው። ተሳስተሻል እህቴ፣ ምክንያቱም እናቶቻችን የሚሰሩት ዳንቴል ከሞሰብና ከጠረጴዛ ጨርቅነት አልፎ ልብሱ ነው መታየቱ ምን ያህል እናቶቻችን ጥበበኛ እንደሆኑ ማሳያ ነው። ካጠፋው ይቅርታ ይላል 503 ላይ ካለው። ድሮም ዳቦ ዳንቴል ነው የሚለብሰው። Hey bro, come on now dog. Come on man. የሚደነቅ ነገር ሲገኝ እናድነቅ። ሁሌ ነቆራ ይላል 376። ይህ በ90ዎቹ ዘመቻ ፀሐይ ግባት ይባል ነበረ። ዳንቴሉ አምባሻ ስላክ በዚህ ነበር የሚይዘው። አሁን ዳቦ እየሸፈነ ነው ይላል። doesn't make sense. ለዳቦ የሚሆን ቆንጆ ዳንቴል
ፀሐይ ግባት የሚባለው ዳንቴል ነው እኛ ቤት ነበረ። እማ ዳንቴላችንን ለበሰችው 1162። ድሮም ቂጣሙ ቲቪ ነበር ዳንቴል የሚለብሰው። እንዴ የጠፋ ቅርሳችን ዩር አርኪኦሎጂስት። የአርኪኦሎጂስት ማለት የቁፋሮ ባለሙያዎች ወይንም የጠፋ ነገሮችን እንደ አዲስ በማስረጃ የሚያመጡ ሰዎች ለማለት ነው። የ60 ዓመት እድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት በ5 ዓመት እስራት መቀጣቱ ተሰምቷል። ራሳቸውን መከላከል በሌሊት ቤታቸውን ሰብሮ በመግባት ነው የ60 ዓመት እድሜ ያላቸውን አዛውንት አስገድዶ እንደደፈረው የፖሊስ መረጃ የሚያመላክተው። በዚህ መሰረት ፍርድ ቤት በ5 ዓመት እስራት እንዲቀጣ 5 ዓመት እሰቡት። ግን አሁን ይሄ ሰውዬ ምንድነው አሁን ጤነኛ ነው የሚባለው? ምንድነው የሚባለው? የምሬን እኮ ነው የምላችሁ። በመጀመሪያ እሱ ላይ ፍርዱ ከመካሄዱ በፊት ይሄ ልጅ አሁን አይምሮ እክል አለበት ወይንስ የለበትም የሚባለው ነገር በትክክል ተጣርቶ ቢሆን ሀሪፍ ነው። ባይዘዌ ለነገሩ ሳይጣራም ደግሞ እንደዚህ አይነት ፍርድ የሚሰጥ አይመስለኝም። ሲቀጥል ደግሞ እንዴት ነው 5 ዓመት ብቻ ሊሆን የሚችለው? ማለት የሞለኮሱ አዛውንት ናቸው አይደለ? እንዴት ነው ሊታይ የሚችለው? ጉድ ነው። ምን አይነት ዘመን ላይ እንዳለን በቃ የሚገርም ነገር እኮ ነው። ጤና ይስጥልኝ። የሥራ ማስታወቂያ ይቼ ነበር። ወይል እንግዲህ ያው ፖሊስ ጣቢያችን አወዳድሮ ጥበቃ መቅጠር ይፈልጋል። አቅሟል። ፖሊስ ጣቢያ ላይ ጥበቃ ሰቡት ሆነ አፕላይ ማድረግ ትችላለህ። ማስረጃ ቀርበ ምን ማለት ነው? ፖሊስ ጣቢያው ነው ጥበቃ ይፈልጋል? አዎ እባክህ፣ ሌቦቹን ጭራሽ አልቻልናቸውም። ለእንቁጣጣሽ የተገፈፈ በግ ነው ሰርቀው ነው የሄዱት። ትናንትና ደግሞ ቢሮ ገብተው ካቴናና 3 ከስክስ ነው የሰረቁት። ፖሊስ ጣቢያ ተገብቶ እንደዚህ ከስክስ ካቴና ከተሰረቀማ ሌላ ኖርማል ቤት እንዴት ነው የሚሆነው ታዲያ? ከባድ ነው ነገር ሲፈጠር እናንተ ምን እየሰራችሁ ነበር? ምንድነው እናሰራችሁ? ተቀለዳለህ እንዴ? ሌባ እኮ ነው። ምን እንደሚያደርገን እኛ በምን እናውቃለን? በቃ የሆነ ክፍል ገባንና ሁላችንም ተደበቅን። የቤተሰብ አስተዳዳሪዎች ነን። ገባ እንደዚህ አይነት ሪስክ አንወስድ። ምን በወጣ እንደዚህ አይነት ሪስክ አሬላት የለ እንዴ? ኮብልስቶን የሌለ ነው የሚላጡት። እንደዚህ ደግሞ ማለት ነው የሚላጥ ፖሊስ አጋጥሞኛ ዝበላተ እንደመጣልህ ታወራለህ እንዴ? የምን አባ ኮብልስቶን ነው? ኮንስታብል ነው የሚባለው። ስንት አመት የለፋው በማረግ። ኧረ ምን እሺ ነው እንዴ? ያፎ ለምታ እኮ ነው። አፎ ለምታ በቃ ምን እሺ ነው? ቀልድ ደግሞ ምን አይባት ኮብልስቶን ብለህ እዛው ኮንስታብል የሚለውን እንዴት ነው ይሆናል ነገር የሚሆነው? እቱም እንደ እኔ የምላው ማለት ነው ለስራው ምንድነው የሚያስፈልገው? ጎበዝ ልጅ፣ አሁን ገና ጥያቄ ጠየቅኩኝ። ለኛ ጋር ልብ ነው አንደኛ እንደ ዲግሪ አድርገን የምንወስደው ልብ ነው ማለት ነው። ጠረባና ስድብ የምችል ከሆነ ደግሞ እንደ ማስተርስ አድርገን እንወስደላለን ማለት ነው። ገባ አይደል? በቃ እኔ ነኝ ተቀጣሪው። ልንገሩት አይደለ? ሶስቱም በአግባቡ ነው ያለኝ። ልብ ምናምን አያሳስብም ጭራሽ። እዚህ ጋር ግን ልንጠይቅ የምንፈልገው ነገር አለ። ለፖሊስ ያለን አመለካከት ማወቅ እንፈልጋለን። ስለ ፖሊስ ምን ታስ አንተማ ስራ ለመቀጠር እስከሆነ ድረስ የሄድከው ጥሩዋን ነገር ተናገር። ሁለተኛ ደግሞ ጥፊ ጠረባ ምናምን የሚባሉት ነገሮች አሉና እስቲ እባክህ ቀስ ብለህ። ከልጅነቴ ጀምሮ በቃ ፖሊስ ሳይ ምናምን ሲያልፍ ራሱ አልቅስ ነው የሚለኝ። በጣም ነው የምወደው። እንደ ፖሊስ የምወደው የህብረተሰብ ክፍል የለም ነው። አትየኝ ቀጥ ብለው ውጣ። ተነስ ነው አንዴ ብለው ውጣ። እንዴ ሳጅና እንደውም ና ማረፊያ ቤት ሳጅና አፍተ ነው እዛው አንተም ታስረህ 24 ሳበላ ቶሎ ወጥተህ መሄድ ይሻላል። ሩቱቷን እካካም ሲባል ራሱ እኮ አቤት አልነበር የሚለው ወዬ ነበር የሚለው እኮ በጣም ከማታ እኮ የተነሳ እኮ ጌታ አለ። ይኸውልሽ ባይለ ስላሴ ጊዜ ቅማል የማጥፋት ዘመቻ ተጀመረ። እሺ ከዛ ሁሉም ኢትዮጵያ ውስጥ ያሉት ቅማሎች ጠፉ እሱ ላይ ካሉት በስተቀር። ከዛ አንተን የዘራችን አስቀጣይ ብለው አመስግኖት ነው የወረዱት ሲባል አንዳንዶቹ ተዋኖች ደግሞ ረላሽ በቃ እንደዚህ አይነት ሳክሳም ጀለስ ትይዙ እኮ በቃ ምንም ነገር ምንም አይነት ውሸት ይሁን እሱ ገሱ ሲያወራችሁ እውነት መስሎ ነው የሚታያችሁ። በምንም ተአምር በቃ ማምለጣችን ነው። እንዴት ነው የሚያመልጠው ነው? እሱ ላይ በመሆናችን አሳክኮ ነው የወረድነውላ። እሱ ይገርማል እንዴ ጥፍሩን ላይ ያሳክከው። የሆነ ጊዜ ተጣላ በድንጋይ ጀርባውን መተውት። ከዛ እሱ ምንም አሉንም አራቅም አልወደቀ። ከዛ አራቅም ማለት አንተ ከዚህ ለገላገልከም ብለው የምስጋና ፕሮግራም አዘጋጅተው ምሪንዳ ጋብዘውኝላ። እኔም ጠጥቻለሁ አላለም እንዴ? እንደዚህ አይነት ሳክሳም ሰዎችም አረፉ። በቃ ያው አንዳንድ ሰው ደግሞ እንደምታውቁት ብላችሁ ስለሰማችሁ ተሰሚነት ያገኘ ስለሚመስለው ከበፊት ጀምሮ የተሰራውን ነገር ምንም ይሁን በቃ ያገር ማአት ውሸት የበዛበት ወሬ ያወራችኋል። እንግዲህ አንዳንድ ሰዎች ለፋሲካ በዓል ቤት ላይ ወጥ ሲሰሩ ማለትም ዶሮ ወጥ ሲሰሩ ማለት ነው በወይን እያቁላሉ ታይተዋል ማለት ነው። ከነዚህ ቪዲዮዎች መካከል ይሄን ሲያቁላላ በወይን ማቁላላት የሚወደው እኔ ከውሃ ይልቅ መመክረው እና የሚጣፍጥልኝ በወይን ሳቁላላ ነው ማለት ነውና ቆይማ እሷ አሁን እርጉዝ ነች አምሯት ነው የምንለው ወይንስ ደግሞ ሁሌም ነው ቢሆን ነው ማለት ሁሌም ነው እንደዚህ የምታደርገው ማለት ነው? በሪስታሹ እንደ ሪኮመንዴሽን እኔ ስለሰራልኝ ነው። ምንም አይነት ዋሳት ታረጉ በወይን ቀጥ ያረጋችሁ እስኪያልቅ ድረስ እሽት አርጉትና በጣም የሚጣፍጥ ዶሮ ነው የሚወጣው። በኔ ይሁንባችሁ። ይኸው ያንቺን ምክር ሰምታ በቃ ወረቤት በኔ ሁሉባችሁ እዚሁ ሰክራ ቁጭ አላለችም እንዴ? እንዳንቺ ወይ
እኔ ምለው ምሳ ምናምን ተጋብዘው የመጡት እንግዶች ሰክረው ነው የሚወጡት? ሞቅ ብሏቸው ነው የሚወጡት? ምንድነው የሚሆነው? ከዚህ በኋላማ አልጫወትን ደግሞ በሌላ መጠጥ ማለትም በጠጅ ምናምን ታስቢያለች ማለት ነው። እናት ምንድነው ምን አይነት ቴስት ቢኖረው ነው ዶሮ ወጥ በወይኔ ሰራሽው? ለማንኛውም እናንተ ቤተሰቦች የለመዳችሁ ሊሆን ይችላል። ግን ለበዓል ተጠርቶ የመጣን ሰው እዛ አስክራችሁ ምናምን ምንድነው በምን ምክንያት ነው የሰከርከው ሲባል በምንድን ነው እንደ ገራሚ እኮ ነው። እንግዲህ በአልጋ ተያይዞ ያው ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ያሬድ ነጉ ያው ማረሚያ ቤት ተገኝቶ በዚህ መልኩ እንግዲህ በዓልን አሳልፎ አንበሳ ነው። የምሬን ነው የምላችሁ። በጣም እንዴት ሀሳቡ ራሱ እንዴት እንደመጣለት በዚህ መልኩ በቃ እነዚህን እንደው ማስደሰት ከቻለ ሌላም ነገር እኮ ምንም ነገር ማድረግ ይችላል ማለት ነው ይሄ ልጅ። ሁለተኛ ነገር አሁን እነዚህን ብዙ ጊዜ አሁን የበዓል ላይ ምናምን እንዴት ነው የሚያሳልፉት ብለን ጠይቀን አናውቅም። በማረሚያ ቤት ያሉ እህቶቻችንም ሆነ ወንድሞቻችን እንዴት ነው የሚያልፉት በዓል እንዴት ነው የሚያሳልፉት የሚለው ነገር ቢያንስ እሱ ስለተሰማው ይህንን ነገር በሬ ገዝቶ በዚህ መልኩ ሂዶዛ ምናምን ብዙ ወጪዎችን አውጥቶ እንግዲህ አድርጎላቸዋል። ለማንኛውም ይመቸው፣ የምሬን ነው የምላችሁ ይመቸው። የዛሬ ፕሮግራማችን ይህን ይመስል ነበረ። በቀጣይ ባህሪ ቪዲዮ እንገናኛለን። እስከዛ ድረስ ሀሪፍና መልካም ጊዜ ተመኘው።